ሰላም ጋይስ እንዴት ናችሁ? ሰላም ነው አለሁላችሁ። እኔ ደህና ነኝ። እንዴት ናችሁ? ዛሬ እስቲ በሌላ ቪዲዮ ተከስቼላችኋለሁ እና እስቲ እኛ ሰፈር ሲቲ ሴንተር አለ እና እዛ ልውሰዳችሁ። እዛ ምን ምን አለ የሚለውን ነገር ላሳያችሁ። እስቲ ሲቲ ሴንተር ውስጥ ብዙ ሾፒንግ ሞሎች አሉ፣ የተለያዩ ነገሮች አሉ እና እስቲ ዛሬ ከኔ ጋር እሱን አንድ ላይ እናያለን። እና ዛሬ እሑድ ጠዋት ነው። እሑድ ጠዋት እዚህ እኛ ሰፈር ደግሞ ቤተክርስቲያን፣ የተለያዩ ቤተክርስቲያኖች አሉ። ብቻ ምን አለፋችሁ መንገዱ ተዘጋግቷል ነው የምላችሁ። እንዴት እንደምንወጣ አላውቅም። ብቻ እስቲ ሲቲ ሴንተር ልውሰዳችሁና እዛ ምን ምን አለ የሚለውን ነገር አንድ ላይ ሰብስክራይብ አድርጉ። እሺ ደግሞ መንገዱ በጣም ሲያዝገኝ ነበር። ለዛ ነው ቪዲዮ እንዳላንዛዛባችሁ ብዬ ወጣሁ። በጣም መንገዱ ዝግ ነበረ። ተሟሙቼ እዚህ ደርሻለሁ። እስቲ ማደያ ገብተን እንወጣለን። ማታ ለካ ጨርሼ ነው ያልኩት ጋይስ። ማደያ ውስጥ ቆሜ ነው ያለሁት። እዚህ ራሱ ወረፋ አለ መሰለኝ። ይሄ ሰውዬ ቶሎ አይቀርም። በመጨረሻም ከማደያ በስንት ትግል ወጣን። ፋይናሊ ደርሰናል። ከጀርባ ነው ሴንተር ጀርባ ያለ ነው። በጣም መንገዱ አዝግ ነበረ። ጌታ ነው ናቸው። መንገዱ እንደዚህ ሩቅ ነው ከኛ ሰፈር። እንደዚህ ቅርብ መስሎኛል። ሲቲ ሴንተር ከኛ ሰፈር እንዲህ እንደሚርቅ ዛሬ ገና እና ለማንኛውም እንዳይደብራችሁ ፈታ በሉ፣ ፈታ ዘና እያላችሁ ከኔ ጋር ቆዩ። ደርሰናል፣ እየገባን ነው። ፋይናሊ ደርሰናል። ፓርኪንግ እየገባን ነው። ሲቲ ሴንተር ላይ ፓርኪንግ በጣም ሰፊ ነው፣ በጣም ማለት ነው። መኪና እዚህ ሊጠፋም አንዳንድ ሰዎች መኪኖቻቸው ራሱ ይጠፋባቸዋል። እዚህ ውስጥ መኪና ቆሞ ጠፍቶባቸው በካሜራ አስፈልገውም ያውቃል። በጣም የሚገርማቸው ነገር ማለት ነው። በጣም ሰፊ ነው፣ በጣም ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። በመጨረሻም ደርሰናል። ውስጥ እየገባን ነው። ፓርኪንግ የፈለኩ በጣም አዝጎ ነበረ፣ ግን በመጨረሻም ደርሰናል። ሰዎች ይሁንሉ ብቻ ቤቱ ያበደ ነው። እንደዚህ አይነት ገና እንደገባን ያው ምን አይነት የሚያምር የወንዶች ልብስ ያለበት ቦታ ደርሰናል። እንደዚህ በዚህ አይነት ያባበዱ ልብሶች አሉ። 145 ብር እዩት፣ ምን አይነት ያበደ ቦታ እንደሆነ። ሲቲ ሴንተር ያልመጣችሁ ሰው ካላችሁ የመጣችሁ ሲቲ ሴንተር ጎብኙ። በጣም ያባበዱ ልብሶች አሉ።
እዚህ ጋር በ119 ብር 119 ድራም ቲሸርት። በእነዚህ አይነት ያባበዱ ቲሸርቶች አሉ። ይሄን በ119 ድራም ውድ ነው እንዴ? ውድ ነው ግን እኔ እንጃ። እዚህ ጋር እንደዚህ አይነት ቲሸርቶች ያባበሩ ቲሸርቶች በ59። ይሄ ግን ውድም አይደለም እርካሽም አይደለም። ይሄ በጣም ያባበሩ ልብሶች ናቸው። ብቻ ቤቱ እንዳለ ያበደ ነው። ውድ ነው ይባላል። ሲቲ ሴንተር ግን ያን ያክልም ውድ አይመስለኝም። እንደዚህ አይነት ቱታዎች አሉ በ129 ድራም። ጋይስ ሀዋዌ ስልኮች እንደዚህ ውድ ናቸው እንዴ? ይሄን ስልክ ላሳያችሁ። ታጣፊ ነው። ለሶስት ነው የሚታጠፈው። ለሶስት ነው የሚታጠፈው። ዋጋውን ላሳያችሁማ። ይታያችኋል እዚህ ጋር 12999 which is በቃ በኢትዮጵያ ወደ 600 ሺህ ማለት ነው። ሀዋዌ ስልኮች እንደዚህ ነክተውታል እንዴ? እዚህ ጋር 5000 ምናምን ብር ይታያችሁ ከሆነ በቃ 5000 ምናምን ብር በድራም ማለት ነው። እሱም በኢትዮጵያ በጣም ብዙ ነው። እዚህ ጋር ላሳያችሁ ይሄን ስልክ 3999 እዚህ ጋር ላሳያችሁ 2999 ሀዋዌ ስልኮችማ አልተነኩም። እኔ እንደዚህ እንደጨመሩ ራሱ አላውቅም። ግን ይሄ ስልክ በጣም ነው የተመቸኝ። ዋጋው ነው እንጂ ያልተመቸኝ። በጣም ጋይስ በጣም ተናድጃለሁ። በጣም ማለት ነው። ቪዲዮ መቅረጽ አልችልም እያሉ በጣም አዛ አድርገውኝ ጌታን ወጣሁ። አሁን ሰፈር የተመለሱ ቪዲዮ መቅረጽ አይቻልም እያሉ በጣም አስቸግሮኝ ማለት ነው። እና ምንም ማድረግ አልችልም። በሚቀጥለው ቪዲዮ